ሰላም ጤና ይስጥልኝ እንደምን ቆያችሁ በያላችሁበት የአክብሮት ሰላምታ ይድረሳችሁ ውጭ ሀገር ያላችሁም እንኳን ለአዲሱ ዓመት በሰላም አደረሳችሁ ለማለት እወዳለሁ። አዲስ ዓመት ትላንት ተከብሯል። እንግዲህ ዛሬ ደግሞ ወደ አጀንዳችን እንመለሳለን። ይህንን አዲስ ዓመት ስንቀበል በዚህ ዓመት ሊከናወኑ የሚችሉ ብሔራዊ ምርጫዎችን እንዳስሳለን። እስካሁን ድረስ ባለው ጊዜያዊ መረጃና ቁጥር መሰረት በዚህ ዓመት ወደ 40 የሚጠጉ ሀገራት ምርጫ ያከናውናሉ ተብሎ ይጠበቃል እና ዋና ዋና የሚባሉ ምርጫዎችን ያደርጋሉ። ይህም ምርጫ የሚደረገው ፕሬዝዳንታዊ የጠቅላይ ሚኒስትር ፓርላመንታዊና የምክር ቤቶች ምርጫ ይከናወናሉ። አሁን ባለው ጊዜያዊ ፕሮግራም መሰረት 40 ሀገራት ፕሮግራማቸውን አሳውቀዋል። ከነዚህ ውስጥ የኛም ኢትዮጵያ ትገኛለች። ጁን 1 ላይ እንደሚከናወን የዓለም አቀፉ መረጃዎች ያሳያሉ። እንዴት ነው ምርጫዎች ያሉት የሚለውን ነገር እናያለን። የት ምርጫዎች ሊኖሩ ይችላሉ የሚለውን ነገር እናያለን። በዚህ ወር እንግዲህ ባለፈው እንደነገርኳችሁ የተጀመረ ምርጫ አለ። የማይናማር ምርጫ በተለያየ ዙር ነው የሚደረገው። ምርጫ በአንድ ዙር አይደረግም። አንዳንድ ሀገራት ላይ እንደኛ ሀገር ማለት ነው። ፈርስት ራውንድ፣ ሰከንድ ራውንድ እና ሰርድ ራውንድ የሚባል ነገር አለው። አሁን ላይ በማይናማር የመጀመሪያው ዙር ምርጫ ተከናውኗል። ወታደራዊ ጁንታ እየመራ እንደሚገኝ ይታወቃል። ሆኖም ግን ከ10 ወይም ከ9 ቀን በኋላ ሁለተኛ ዙር ምርጫ ይከናወናል። ጃንዋሪ 25 ደግሞ ሶስተኛው ዙር ይሆንና አሸናፊ ይወሰናል ማለት ነው። ከዚህ ጋር ተያዘው ከ13 ቀን በኋላ በኡጋንዳ ምርጫ ይከናወናል። የኡጋንዳ ፕሬዝዳንታዊ ምርጫን ከዚህ ቀደም ዳስሰናል፣ እንዴት እንደነበር አይተናል። የዚህ ወር ምርጫ ውስጥ ፕሮግራም የተያዘው ሌላው የክሪስቲያኖ ሮናልዶ ሀገር ነው። የፖርቹጋል ምርጫ ይገኛል። ፖርቹጋል ምርጫ በጃንዋሪ 18 ላይ ይከናወናል። እንግዲህ ፕሬዝዳንታዊ ምርጫ ታደርጋለች። ፖርቹጋልም የምርጫ ቀስቀሳውን እያየን ወደ እናንተ እናደርሳለን በዚህ ዓመት ማለት ነው። በቀጣይ በፈረንጆቹ ወር ፌብሩዋሪ ላይ የሚከናወኑ ምርጫዎች ውስጥ እኛም ወደ እናንተ የአየር ሽፋን የምናደርስላችሁ ኮስታሪካ ይገኛል። ታይላንድ ምርጫ አላቸው። ባንግላዴሽ ምርጫ አላቸው። የምታስታውሱ ከሆነ ባንግላዴሽ ላይ እንግዲህ ሰሞኑን አንድ ሀዘን ገጥሟል። የቀድሞ ጠቅላይ ሚኒስትር የመጀመሪያ ባንግላዴሽ ጠቅላይ ሚኒስትር ከዚህ ዓለም በሞት ተለይተዋል። ከዚህ ጋር ተያዘው ባንግላዴሽ በወጣቶች አመፅ አዲስ የመጣ ስርዓት 2024 ላይ የመጣ ስርዓት ነው። 2025ን ረፍት አድርጎ በዘንድሮ 26 ምርጫ ይቀጥላል። ከወጣቶችና ከጀነሬሽን ዘድ ትግል ጋር ስናያያዝ በብዛት የምናስታውሰው ሁላችን የምናውቀው ኔፓል ይገኛል። የካትማንዱ ከተማ ወጣቶች መንግስታቸውን የገለበጡበትን ሁኔታ አንረሳም። ኢንተርኔት ስለዘጋ ብቻ መንግስታቸውን ተቃውሞ የቀድሞ የፍትህ ሚኒስተርን ጠቅላይ ሚኒስተር አድርገው ሾመዋቸዋል። በማርች ከሚከናወኑ ምርጫዎች ውስጥ ያው ቬትናም አለ። የቬትናም የፓርላማ ምርጫ አለ። ስሎቬኒያ አለ። የስሎቬኒያም የፓርላማ ምርጫ አለ። ሪፐብሊክ ኦፍ ኮንጎ ደግሞ የፕሬዝዳንቱ ምርጫ ይከናወናል። እያየን የእነዚህን ሀገራትን የምርጫ ዘገባ ወደ እናንተ እናመጣለን። አፕሪል ላይ ስንገባ አፍሪካ ውስጥ እንመጣለን። በኒን ላይ ምርጫ አለ። የፕሬዝዳንቱ ምርጫ ይከናወናል። ሃንጋሪ ላይ ወደ አውሮፓ ስንሄድ ደግሞ የፓርላማ አባላት ምርጫ ይከናወናል እና አውሮፓ ያሉትን ምርጫዎችንም እያየን ወደ እናንተ እናመጣለን። ከኢትዮጵያ ምርጫዎች ጋር እያዋዛ እናስገባለን። ፔሩ ጠቅላላ አጠቃላይ ምርጫ አላቸው። ሊቢያም ደግሞ ከአፍሪካ እንደገና ፕሬዝዳንታዊና ፓርላመንት አባላትን ምርጫ ታደርጋለች ይችላል። አጎራባች ሀገር ጅቡቲ የሚገርማችሁ ነገር ሚያዝያ ላይ ጅቡቲ ታደርጋለች። በፈረንጆቹ ሚያዝያ ወይም አፕሪል ታደርጋለች። ኢትዮጵያ ደግሞ ጁን 1 ላይ ታደርጋለች። ይህ እንግዲህ ቀጠናው ላይ የሚኖረውን የምርጫ ቅስቀሳ ፉክክር ከጅቡቲና ከኢትዮጵያ አንጻር ምን ይመስላል የሚለውን በዚህ ዓመት የምንቃኝ ይሆናል። ከአፍሪካ ሌላ በርድ ያለች በርድም ደግሞ ፓርላመንታዊ ምርጫ ታደርጋለች። በፈረንጆቹ ግንቦት ወይም ሜይ ሲገባ የሚደረጉ ምርጫዎች ውስጥ ወደ አውሮፓ ስንሄድ የቆጵሮስ ምርጫ አለ። ቆጵሮስ ላይ ፓርላመንታዊ ምርጫ ይከናወናል። ወደ ላቲን ስንሄድ ደግሞ የኮሎምቢያ ምርጫ አለ። ኮሎምቢያ ላይ እንግዲህ እንደምታስታውሱት ሁላቸውም ያ ጉስታቮ ፔትሮ የሚባለው ፕሬዝዳንት ይታወቃል። ባለፈው በተባበሩት መንግስታት ድርጅት ጉባኤ ላይ ባቀረባቸው ጠንካራ ንግግሮችና እስራኤልን በመቃወሙ ወታደር አሰልፋለሁ፣ ወታደርን እመራለሁ የሚለው ፕሬዝዳንት ጉስታቮ ፔትሮ እንደሚወዳደር መረጃዎች ያሳያሉ። ከዛ ጋር ተያይዘው ወደ አፍሪካ ደግሞ ካሜሮን ላይ ፕሬዝዳንት ይከናወናል። የካሜሮን እንግዲህ ያው እንደምታውቁት ነው፣ ፕሬዝዳንታዊ ምርጫ ይከናወናል ተብሎ ይጠበቃል። ሌባኖን ላይ ምርጫ አለ። የሌባኖን ምርጫም ሊባኖሳውያን እንዴት እንደሆነ ተከታትለን እናሳውቃለን። ጁን ላይ ስገባ የመጀመሪያው ፈርስት ጁን ላይ ኢትዮጵያ ላይ ምርጫ አለ። ኢትዮጵያ አጠቃላይ ምርጫ ይከናወናል። የጠቅላይ ሚኒስትር የፓርላመንታሪ ምርጫ ይከናወናል ተብሎ ይጠበቃል። ወደ አውሮፓ ደግሞ አርሜኒያ ላይ ምርጫ አለ። ከዛ ጋር ተያይዘው ወደ አፍሪካ ጁን አካባቢ ውስጥ የሚከናወን የአልጄሪያ ምርጫ አለ። ይህንንም ወደ እናንተ እናደርሳለን። ጁላይ በፈረንጆቹ ወደ ሩቅ ምስራቅ እንሄድና የጃፓን ጎረቤት የሆነችው ፊጂ ላይ ምርጫ እናከናወናለን። አጠቃላይ ምርጫ አላቸው፣ ይከናወናል ተብሎ ይጠበቃል። ኦገስት ላይ ስንሄድ ደግሞ ወደ አፍሪካ እንመጣለን። ዛምቢያ ላይ ምርጫ ይከናወናል። የዛምቢያ ዴሞክራሲያዊ ምርጫ የምንከታተለው ይሆናል። ላቲን አሜሪካ ላይ የሃይቲ ምርጫ አለ። ሃይቲ ላይ አጠቃላይ ምርጫ ይከናወናል። ሰፕተምበር ላይ ስንሄድ ስዊድን ምርጫ አላት። ከአውሮፓ ሳኦ ቶሜ ፕሪንሲፔ የምትባለው ደግሞ አፍሪካዊቷ ሀገርም ምርጫ ፓርላመንታዊ ምርጫ ታደርጋለች። ሞሮኮም ከአፍሪካ ፓርላመንታዊ ምርጫ ታደርጋለች። የንጉሱ አገዛዝ እንግዲህ የንጉሱ ልዑል አልጋ ወራሽ ከሰሞኑን በሞሮኮ እግር ኳስ ላይ ተመልክተነዋል። እነሱም ሀገር የፓርላመንታዊ ምርጫ ይከናወናል ተብሎ ይጠበቃል። ከዚህ ጋር ተያይዞ ሰፕተምበር ላይ ራሽያ ላይ ምርጫ አለ። ራሽያ የፓርላመንታሪ አባላት ምርጫ ይከናወናል። ይህም ሰፕተምበር ላይ የሚጠበቅ ጊዜያዊ ፕሮግራም የተያዘለት ምርጫ ነው። እንግዲህ የሩሲያ ምርጫና ዓለም አቀፍ ሁኔታውን እናውቃለን። እንዴት እንደሚሆን አብረን እንከታተላለን።
ኦክቶበር 2026 ላይ ላቲቪያ ላይ የፓርላማ ምርጫ አለ። ብራዚል ደግሞ የፕሬዝዳንቱ ምርጫ አለ። ፕሬዝዳንቱን ሁላችሁም ታውቃላችሁ፣ ሉላ ዳ ሲልቫ ይባላሉ። እንግዲህ እሳቸውም በኦክቶበር ምርጫ ላይ ይካተታሉ ማለት ነው። ሌላ ፕሮግራም የተያዘላቸው የእስራኤል የፓርላማ አባላት ምርጫ ነው። በዚህ ዓመት በፈረንጆቹ በዚህ ዓመት እስራኤል ፓርላማ ምርጫ ታከናውናለች። ቤንያሚን ኔታንያሁ የሚመራት ሀገርና ወዛጋቢው የእስራኤል መንግስትም ምርጫ እንደሚያከናውን መረጃዎች ያሳያሉ። ከዛ ጋር ተያይዞ አውሮፓ ዴንማርክ አጠቃላይ ምርጫ አላት። ቦስኒያና ሄርዘጎቪና ምርጫ አጠቃላይ አላቸው። ወደ ባሃማስም ስኬድ ምርጫ አላቸው። ኖቬምበር ላይ እንግዲህ በዓለም አቀፍ ሁኔታ ሰፊ ሽፋን የምሰጠው የአሜሪካ የመካከለኛው ምርጫ አለ። ያም ደግሞ ሚድተርም ምርጫ ይከናወናል። ይሄ ጉዳይ በጣም አሳሳቢ ጉዳይ ነው። በዓለም ፖለቲካ ውስጥ ምን አይነት ቦታ ይኖራል ይባላል። 2026 የመጨረሻ ወር ዲሰምበር ላይ በጊዜያዊነት ከተያዙ የምርጫ ሂደቶች ውስጥ አንዱ የዛምቢያ ሲሆን ዛምቢያ ፕሬዝዳንታዊ ምርጫ ታደርጋለች ተብሎ ይጠበቃል። ኒውዚላንድ ደግሞ ከሩቅ ምስራቅ ምርጫ ታደርጋለች። በዚህ ዓመት መጨረሻ ላይ ዲሰምበር ላይ የኛው አጎራባች ሀገር ደቡብ ሱዳን የሳልቫኪር ማያርዴት መንግስት እንግዲህ ይፈታተናል የሚባል ምርጫ ይከናወናል ይላል። አቡላ ነኝ። የዓለም አቀፍ ምርጫዎችን የተከታተልኩ ወደ እናንተ አድርሳለሁ። ከዘንድሮ የምርጫ ሁኔታዎች ጋር አብራችሁ እንድትሆኑ እንጋብዛችኋለን። መልካም አዲስ ዓመት። አመሰግናለሁ።